ዛሬ ስለ እምነት ነው የምንማረው። የእግዚአብሔር ስም የተባረከ ይሁን። አሜን። አንድ ቃል እንሄድና እናንብብ። አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 4 ዕብራውያን ምዕራፍ 11 መጀመሪያ ከቆሮንቶስ ጀምራለሁ። አንደኛ ቆሮንቶስ ምዕራፍ 4 እና ምዕራፍ 5 እናነባለን። እናነብና እንጸልይ። እንደዚህ ይላል ከቁጥር 13 ጀምሮ። ነገር ግን አመንኩኝ ስለዚህም ተናገርኩ ተብሎ እንደተጻፈ ያው አንዱ የእምነት መንፈስ ስላለን እኛ ደግሞ እናምናለን፣ ስለዚህም እንናገራለን። ጌታ ኢየሱስን ያስነሳው እኛን ደግሞ ከእርሱ ጋር እንዲያስነሳን ከእናንተ ጋር እንዲያቀርበን እናውቃለን። በብዙዎች በኩል የተትረፈረፈ ጸጋ ለእግዚአብሔር ክብር ምስጋና ያበዛ ዘንድ ሁሉ ስለ እናንተ ነውና፣ ስለዚህ አንታክትም። ነገር ግን የውጫዊው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን፣ ከጎናችሁ ያለውን መከራው ቀላል ነው በሉት። ደግሞ ጊዜያዊ ነው በሉት። ድጋሙና ጊዜያዊ ነው በሉት። የውጭውን አትመልከት በሉት፣ የውስጡን ተመልከት በሉት። ቀላል የሆነው የጊዜው መከራችን የክብር የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል፣ በኢየሱስ ስም ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለሙ ነው። እንጸልይ። ቅዱስ ሆይ ቅዱስ ቃልህን በመንፈስ ቅዱስ ኃይል አስተምረን። ለሚሰሙ ሁሉ ጆሮአቸው ይከፈት። የእምነትን ኃይል ስጠን። እኛው አስተማሪዎቹ በኢየሱስ በእምነት እንድንሞላ ጸልያለሁ። አይኖችን የሚይዝ ሌባ የተመታ ይሁን። ማስተዋላቸውን የሚይዝ ሌባ የተመታ ይሁን። ተስማሙና አሜን በሉስ። የቡዳ መንፈስ የተመታ ይሁን። ሟርተኛ መንፈስ የተመታ ይሁን። የሰዎችን ሐሳብ እምነት ውስጥ እንዳይገቡ አእምሯቸውን የሚይዝ በተለያየ ቦታ የሚያስቀምጥ እንዳይማሩ የሚከለክል የተመታ ይሁን። አየሩ ላይ የሚራወጠውን ዛሬ አባራለሁ በኢየሱስ ስም አባራለሁ። ማስተዋል ጥበብ በቃል በኩል ለሁላችን ይሁን በኢየሱስ ስም አሜን። ክብላችሁ ይሁን። ተመልከቱ እንግዲህ ያለውን እምነት ሁላችንም የምንነገረው የምንሰብከው የምናወራው የምንጨዋወተው ሁልጊዜ የምናወራው ነገር ቢሆንም የክርስትናችን መሰረት እንደሆነ እንዳትረሱ። ክርስትናን ያለ እምነት መሄድ ማለት ሄዳችሁ እዚህ ቀዩ ሱቅ ጋር ያለ ገንዘብ ቁሳቁስ ገዝቶ እንደመምጣት ማለት ነው። እምነት እና ክርስትና አንድ አይነት ጥምረት አላቸው። ክርስትና ያለ እምነት የሚሄድ እምነት አይደለም። ክርስትና በእምነቱ ውስጥ የተወለደም ያደገም ስለሆነ፣ ምክንያቱም ገና አንድ ብለን ክርስትናችንን ስንጀምር የጀመርነው በእምነት ነው። ሰው በልቡ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ቢያምን በአፉ እግዚአብሔር ከሙታን እንዳስነሳው ቢመሰክር ይድናል። ሰው በልቡ አምኖ ይድናል፣ በአፉ መስክሮስ ይጸድቃልና። ጽድቅንም ድህነትንም ያገኘነው በእምነትና ያመንነውን በመመስከር ውስጥ ነው። ስለዚህ ሁሉም ነገር ደግሞ የሚወለደው በእምነት ነው። ምክንያቱም የእግዚአብሔር ዓለም ያለ እምነት የምትዳስሱት የምትጨብጡት ዓለም አይደለም። የእግዚአብሔር ዓለም እውን የሆነ ሕያው የሆነ እውነት የሆነ ዓለም ቢሆንም ያለ እምነት ግን አንጨብጠው። ያለ እምነት ግን ልናየው አንችልም። እንሰማዋለን እንጂ እንሰበከዋለን እንጂ ማለት ፈውሴን ያለ እምነት መውሰድ አልችልም። ለዚህ ነው ለሚጠራጠር ሰው ከእግዚአብሔር ዘንድ አንዳች ነገር እንዲሆንለት አይጠብቅ ይላል ቃሉ ሲናገር። አይሆንለትም እያለ ነው። በሁለት ሐሳብ ለሚያነክስ ሰው ከእግዚአብሔር ዘንድ አንዳች ነገር አይሆንለትም ይላል። ከእግዚአብሔር ዘንድ ለካ የምንቀበለው ነገር ሁሉ የምንቀበለው በምንድን ነው? በእምነት ነው። እሱ ብቻ አይደለም፣
ዕብራውያንን በኋላ ስናነበው የሚለን ይሄ ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔር ራሱ ደስ የሚሰኘው በእምነት ነው። የእምነት አባቶች አስደስተውታል። እምነት ግን ቁሳዊ አይደለም። ደግሜ እላለሁ፣ እምነት ቁሳዊ ደግሞ ምድራዊ አይደለም። የብዙዎቻችን እምነት መሰረት ያደረገው የምናየውን ዓለም ነው። ማለትም አሳየኝ አምናለሁ ነው። እንደ ቶማስ ካላየሁ አላምንም። ቶማስ የተናገረው ንግግር እንደዚህ ነው። ኢየሱስ ክርስቶስ ሕያው ሆኗል ብለው እነ መግደላዊት ማርያም ሲያወሩለት፣ ደቀ መዛሙርቱ ሲሰብኩለት ኖ ኖ ኖ ኖ በፍጹም እናንተ የምትዋሹት ውሸት፣ እኔ ሞቶ ተቀብሮ አይቼዋለሁ፣ ሞቶ ተቀብሮ አይቼዋለሁ፣ ተነሳ የምትሉት ወሬ ልቀበላችሁ አልችልም እና ካላየሁ ምን አይደለም አላምንም። ካላየሁ ብቻ አይደለም ያለው ቶማስ። ምንድን ያለው? ካላየሁ ብቻ አይደለም ያለው። ቆይ ማየት ምንድን ነው? ማየት ማመን ነው አይደል? የነጮች ነው የምድራውያን ሰዎች ንግግር ነው። የምድራውያን ሰዎች ንግግር ነው አይደል? ምን ካላልኩ አለ ካላየሁ። ማየት ምንድን ነው? አይደለም የስሜት ምንድን ነው? አይሰማም። የስሜት ህዋስ ነው። ካላየሁ አለ። ሌላስ? ካልጨበጥኩት፣ ካልዳሰስኩት፣ እጆቼን በቁስሉ ውስጥ ካላስገባው ምን ማለት መሰላችሁ? ኖ ኖ ኖ ሌላ ሰው ማክስ አርጋችሁ አምታችሁ ሊሆን ይችላልና የቆሰለውን ማየት ብቻ አይደለም። ይሄ ቁስል ስላችሁት ሊሆን ይችላልና ትንሽ ምን ማድረግ አለብኝ? ቀዳዳ መሆኑን ቼክ ማድረግ አለብኝ። እሱ ብሶበታል። ምክንያቱም ፈርዘር ነው ሄደው ማየት አለብኝ፣ መንካት አለብኝ፣ መጨበጥ አለብኝ፣ ቁስሎች ውስጥ እጄን ማስገባት አለ። ኢየሱስ ልክ ሲገለጥለት ያለው እንደዚህ ነው። ሰላም ለእናንተ ይሁን ሲል ሲያየው ደነገጠ። ብርክክለ ጌታዬ 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 አላለም። ጌታዬ ብሎ ብርክክ ያለው መቼ መሰላችሁ? ጨብጦት ና አለው ኢየሱስ። እጆችን በቁስሉ ሲምን በል አስገባ ነካ አለው። ከዛ ጌታ የተናገራት ቃል ደስ የምትል ነች። ሳያዩ የሚያምኑ አይሰማም። ብፁዕነት ሳያዩ ማመን ነው። ብፁዕነት፣ ፍጹምነት። ዛሬ በእኛ ህይወት ውስጥ ብዙ ቻሌንጆች ይመጣሉ። በጣም በብዙ ነገር ኮንፊውዝ እንሆናለን። ጠላት የሞት መርዶ እኛ ላይ ከበሮውን ሲደልቅብን አሁን ሞት ነው ብለን እንጨነቃለን። እዚህ ጋር ሌላ ቃል እንሰማለን። እንደዚህ የሚል ቃል አትሞትም በህይወት ትኖራለህ ይለናል ጌታ። እዛ ጋር ግን ቤት ስትገባ፣ ሆስፒታል ስትሄድ፣ እዚህ ስትሄድ የጠላት ከበሮ የተደለቀ ዛሬ ነው የምትሞተው ይልሃል። የቱን ትሰማለህ? እግዚአብሔር ቃል ነግሮኛል። ምን ብሎ? አትሞትም ብሎ። ነገር ግን ሁኔታዬ የሚያወራ ሁሉ ስለ ሞት ነው። እያመመኝ ነው፣ እየቆረጠመኝ ነው፣ እየሸቀሸቀኝ ነው፣ ብርድ ይለኛል። ብርድ ልብስ ለብሼ እንኳን እየሞቀኝ አይደለም። እና ውስጤ ፍርሃት አለ። ውስጤ ደግሞ ትሞታለህ ይለኛል። እስኪ ደግሞ ነብዩ ይመጣና እግዚአብሔር ምሕረት ያርግለትና በህይወት ትኖራለህ ይለኛል። ማንን ነው ማምነው? ኧረ እውነትሽን ነው። በዛ ሰዓት እንደዛ ነው የምትይው ነው ወይ ትላለህ ወይ? እንጃ በቃ ነው የምትሉት። ነገር ግን አንድ ነገር ልንገራችሁ። ተስፋን የሰጠው እርሱ አትሞትም ካለ ነግሬሃለሁ። አትሞትም ካለ ያው ሰዎች አፈር አልብሰው እንኳን ቆፍሮ ያወጣል ጌታ። አሜን አይሉም እኮ። ጮክ ብለህ አሜን በል። ተገንዘህ እንኳን ይፈታሃል። 4 ቀን ሆኖ እንኳን ኢየሱስ ያወጣሃል። ጮክ ብለህ አሜን በል። ነገር ከጎን ያለው ጌታ በህይወት ትኖራለህ ካለህ፣ አትሞትም ካለህ፣ አትሞታትም። አዎ ምን ታመጣለህ? አትሞታትም በለው። አትሞታትም። አንተ የፈራኸው አይወርስህም በኢየሱስ ስም በሉት። ግን አንድ ነገር ማድረግ አለብን። ወደ እምነት ፊታችንን ማዞር። ወደ እምነት እንዴት ነው ፊታችንን የምናዞረው? እምነት ከመስማት ነው። መስማትም ከእግዚአብሔር ቃል ነው። እግዚአብሔር ቃል በሙላት በእናንተ ውስጥ ይኖር። መኖሩ ብቻ ደግሞ አይደለም የስሜት ሰዎች አትሆኑ።
ንገጎና የስሜት ሰው አትሁን በሉት። ጨምርና በሉ አሁን ደግማችሁ በሉ እስኪ። አይ መገሰጽ አለብን በኢየሱስ ስም የስሜት ሰው አትሁን በሉት። ጨምሩና ራስህ ላይ ለራስህ ሰውየውን ተውና ራስህን በኢየሱስ ስም የስሜት ሰው አትሁን በሉ። ድገምና የስሜት ሰው አትሁን በሉ። የእግዚአብሔር ቃል በሉ ከስሜቴ ያልፋል። ምን ነው ጮክ ብለህ ብትል የእግዚአብሔር ቃል በሉ ከኔ ስሜት ያልፋል። አሜን አሜን። ማለትም ስሜቴን ማውራት እምቢ እላለሁ ማለት ነው በሌላ ቋንቋ። ምክንያቱም ስሜት ምንድን ነው አይደል? ማሽተት፣ መዳሰስ፣ መቅመስ፣ ማየት፣ ማሽተት ደገም ነው መሰለኝ። 1 2 3 4 ከዚህ ጋር 5 እነዚህ ናቸው። ማለትም ፊሊንግ አለ። አእምሮህ ራሱ አንደኛው ስሜት ነው። በገላህ ላይ የሚሮጡ ነገሮች ሁሉ የሚሰብኩት ስብከት አለ። ነው አባቴ እዚሁ የሚሰብኩት ስብከት አለ። በገላችን ላይ የሚንቀሳቀሱ ነገሮች ሁሉ የሚያወሩት ወሬ አለ። ቤት ላይ የሚሆነው ያወራል። መስሪያ ቤት የሚሆነው ያወራል አይደል? ስራ ቦታ የሚለው ምን ይላል? ያወራል። ሰዎች ያወራቸዋል። ቢዝነሶቻቸው ያወራሉ። አካባቢ ያወራል። አከራይ ያወራል። ጎረቤት ያወራል። ሰፈር ያወራል። ኪስ ራሱ ያወራል። ኪስ ራሱ ነገር ግን ከዚህ ሁሉ ወጥተህ ማን ያለውን አይሰማም። ጮክ በልና ማን ያለውን እየተሰማኝ አይደለም። ማን ያለውን አብራችሁ በለው። እግዚአብሔር ያለውን በለው። እሰማለሁ በሽ አውሻለሁ በሽ ድገሙና እግዚአብሔር ያለውን በለው። እሰማለሁ በሽ አውሻለሁ። ቀጥሎ ያለው ምዕራፍ 5 ምን እንደሚል ተቃላችሁ? የሚገርም ነው። ማርቆስ ላይ ምን ይላል? ቶሎ የምናነበው ይሄኛው ግን እዛው ምዕራፍ 5 ቁጥር 6 ምን እንደሚል ተቃላችሁ? እንግዲህ ይላል ሁል ጊዜ አንድ ቀን አይደለም። ስንት ቀን? ሁል ጊዜ በእምነት እንጂ በማየት አንመላለስም። አብራችሁ በሉ። ሁል ጊዜ በሉ እስኪ በእምነት እንጂ በማየት አንመላለስም። አብራችሁ በሉ። ሁል ጊዜ በእምነት እንጂ በማየት አንመላለስም። አብራችሁ በሉ። ስሜቴ የሚለኝን አልሆንም በሉ። አይደለሁም በሉ። ማውራት እቃወማለሁ በሉ። ጴጥሮስ መጣ። አካባቢውን አየ። ማዕበሉ በጣም ከባድ ነው። ጌታ ሆይ ስንጠፋ አይገድህም ወይ? ስንጠፋ አይገድህም ወይ? ኢየሱስ ምን አለው? ማታምን ጠማማት እስከ መቼ የምታገሳችሁ? ስንጠፋ ትላለህ እንዲህ አጠፋም። ማዕበል ስለተናወጠ በልኝ ከጎን ያለው ሆነ በዙሪያ የሚጮህ ብዙ ነገር ስላለህ አጠፋም። በጌታ ንገሩት አጠፋም በሉት። ማስረጃ ስላለህ በሉት። የሐኪም ማስረጃ ስላለህ አትሞቱም። ትገና አጠፋም በልኝ። ደብዳቤ የተሰጠው ሰው ካለ የሥራ መልቀቂያ ደብዳቤ ስላለ በጣም እንደውም የሥራ መልቀቂያዎች ወንዶች የሥራ መልቀቂያ የተሰጠው ሰው ደግሞ እንኳን ደስ ያለ። ከጎናችሁ የሆነ ሰው ሊኖር ስለሚችል ጨብጡትና እንኳን ደስ ያለ በሉት። የተሰጠ ደብዳቤ በሉት። የፕሮሞሽን ነው በሉት። አዎ ወደ ሌላ ቢሮ ሊያሻግር ሲፈልግ እግዚአብሔር ከዛ ነው የሚያስለቅቅ እንጂ ለሌላ ጉዳይ ነገር እንኳን ደስ ያለ በሉት። ይላችሁ በእኛ ላይ እኛ ሌላ ስለየት ያለ ሰዎች ነን። ስለእናንተ አላውቅም። ስለኛ ግን እኛ ለየት ያለ እንደሆነ የሚያውቅ ሰው አሜን ይበል። ዝም ብሎ የእግዚአብሔር ልጅ እንደሆነ የሚያምስ አሜን ይበል። እኛ ጋር የሚሆነው ነገር ሁሉ ለበጎ ነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩ ነገር ሁሉ ድገምና ነገር ሁሉ ለበጎ ነው። ድገምና ነገር ሁሉ ለመልካም ነው፣ ለበጎ ነው። ለሞት አይደለም፣ ለጨለማ ለመጥፋት። ሄደን እናንብብ ቆሮንቶስን። ስለዚህ አደራችሁን በማየት አንመላለስም። የሞተ ነገር ቤታችሁ ሊኖር ይችላል። አብራችሁኝ በሉ ከኔ ጋር እጆች እንድንያንሱና ግድ መንፈስ ቅዱስ ነው የሚያስብለኝ። ብትይ ይሻልሻል። አዎ ስልኩንም መጽሐፉን ቁጭ አድርጉና በሉ ማለቱ ነው የሚሻለው። ሌላ አይደለም የሚያስፈልገው። ብትይ ይሻልሻል እያልኩሽ እኮ ነው። በይ ቁጭ አድርጊና ስልኩን እጅሽን ከፍ አድርገሽ በይ።
እግዚአብሔር ይገስጸው። አንዳንድ ነገሮች ዛሬ ትንሣኤ ያገኛሉ። ግድ የላችሁም፣ ትንሣኤ ያገኛሉ። አብራችሁም በሉ፣ በኢየሱስ ስም በሉ። የሞተ ነገሬን ዛሬ ትንሣኤ ያገኛል። ኢየሱስ መጣና ለማርታ እንደዚህ አላት፣ አልዓዛር ሞቷል። አልሞተም፣ አይዞሽ፣ የትንሣኤ ጌታ ነው ያለው፣ አስነሳዋለሁ። አዎ ጌታ አንድ ቀን ስትመጣ ይነሳል። አሁንም 4 ቀን ሆኗል። ሸቷል፣ ሞቷል፣ በስብሷል፣ አይታይም። ከዚህ በኋላ ተስፋ የለውም። ኖ ለእግዚአብሔር ተስፋ የለውም የሚባል ነገር የለም። የሞተውን ሕይወት ይሰጠዋል። ተስማማና የኔ ጌታ በርሲ ሙታንን ያስነሳል። ኧረ አሜን። ዛሬ የሞተውን ነገርን ያስነሳዋል። የሞተብን ነገር ይነሳል። የኔ ጌታ በይ፣ የኔ ኢየሱስ በይ፣ ድገም ላይ የኔ ጌታ በይ፣ የኔ ኢየሱስ በይ። የሞተው ነገሬን ሕይወት ይሰጠዋል። የኔ ጌታ፣ የኔ ኢየሱስ የሞተው ነገሬን ሕይወት ይሰጠዋል። አዎ ዛሬውኑ ታምናለህ? ማርታ እንደዚህ አላት። ማርታ አላት፣ አቤ እኔ ሕይወትና ትንሣኤ ነኝ። ኢየሱስ አለች። ታምናለች እኮ እንደኛ እኮ ነች እሷም። እኛም እኮ እናምናለን። አሳብራችሁ አምናለሁ ብለሽ አዎ እንደ ማርታ እኮ ነን እኛም። ጌታ አሜን አሜን አምናለሁ። አዎ አልዓዛር ሞቷል፣ ቤቴ ሬሳ አለ። እሱ ከቤቴ ነበር አውጥቼ ቀብሬዋለሁ። አሁን ሐዘን ላይ ቁጭ ብለን እየረሳ ነው። አንተ ሕይወትና ትንሣኤ ነህ። አንድ ቀን ይነሳል አውቃለሁ። አንድ ቀን አለች። ኖ አንድ ቀንማ ሲመጣ አስነሳዋለሁ። ዛሬም ግን ለሞተው ሕይወት የምሰጥ ነኝ አላት። ለሞተው ሕይወትን እሰጣለሁ አላት። ጌታ ሆይ አለች። ነይ እንሂድ በሉ ክፈቱት አለ። ልክ ክፈቱ ሲል ለዚህ አለች። ጌታ ሆይ ሸቷል እኮ አሁን ይሸጣል። ማርታ በታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም? እኔ ነግራቸዋለሁ። የሚያስፈልገው የሰናፍጭ ቅንጣት የምታህል እምነት ነው። አለኝ የሚል እጁን ያሳየኝ። የሞተ ነገር ላይ ዛሬ ይነሳልሃል። በሞተው ነገር ላይ ትንሣኤ ይሆናል። በኢየሱስም ይሆንልሃል። አብረን በል። በሞተው ነገር ላይ ትንሣኤ ይሆናል። እመኑኝ። እግዚአብሔር ማመልከው ምስክሬ ነው። ለኔ ሕይወት ዛሬ እየሰበኩ ነው። ለእናንተ እየሰበኩ ነው። ለቤተክርስቲያን እየሰበኩ ነው። ጌታ መልእክት ልኮኛል። ትንሣኤ ይሆናል። ጌታ እንደዚህ አለኝ። ምንም አለኝ ጌታ ምንም ጠይቃችሁኝ የማላረገው ነገር የለም አለ። እና ጌታ ሆይ ምንድነው ይሄ ሁሉ ግርግር? ታዲያ እዚህም ግርግር ሰማለሁ። አለማመን ነው። እና ምን ልበላቸው? እንዲያምኑ ነገራቸው። በታምኑ እንደ ማርታ ዛሬ ነገ እኮ አይደለም ፓስተር። መቼ ነው? አይሰማም። መቼ አብራችሁ በር አምናለሁ ወይስ ዛሬ የእግዚአብሔርን ክብር በዓይኔ ያያለሁ። ዛሬ ታያላችሁ። የሞተብህ ነገር ይነሳል። የታመሙብህ ይፈወሳል። በመከራ ያሉ ከመከራ ይወጣሉ። የታሰሩ በጨለማ ይፈታሉ ብሏል። ለእግዚአብሔር በውኑ የሚሳነው ነገር አለ? ጠይቅልኝ ከጎን ያለው በውኑ ለእግዚአብሔር ንገረው ጠይቅ። በውኑ ለእግዚአብሔር የሚሳነው ነገር ትንሣኤ ለነገራችሁ ይሆናል። እናም በዕብራውያን እዚህ ጌታ እንደዚህ ያደርጋል። ዛሬ በዚህ አፍ ላይ ወደ እኔ ጋር ተመልከቱ፣ ሳታወጡት ዕብራውያን። ይሄ አፋችሁ በደንብ ስሙኝ፣ ጆሮ ያለው ይስማ። ይሄ አፍህ ይሄ ያንተ አፍ ልታማበት አይደለም የተፈጠረው፣ ልትዋሽበት አይደለም የተፈጠረው። በደንብ ተሰሙ ፈልግ። ይሄ አፋችሁ ይሄ አፍህ ይሄ የተፈጠረው ዓላማ አለው። በሶና ጁስ እንድጠጣበት ብቻ አይደለም። ብዙ እንጀራ እንድበላበት አይደለም። የህይወትን አቅጣጫ እንድታስተካክል ነው። እየሰማኸኝ ነው? አብራችሁ በል። በዚህ አፌ በርሲ የህይወትን አቅጣጫ አስተካክላለሁ። በድግም አስተካክላለሁ።
ሰዎች የህይወታቸው ጠላት የሆኑት በአፋቸው እኮ ሞትን እያወሩ ጨለማን እያወሩ። ነገር ግን ቃሉ ሲናገር ማርቆስ 11 ላይ ኢየሱስ ክርስቶስ መጣና ማርቆስ 11 ላይ ራበው ይላል ቃሉ ሲናገር። ራበው በጣም ከተራበ በኋላ ወደ አንድ በለስ መጣ። በለስቷን አያት ከሩቅ ሊበላባት ደስ አለውና ደስ ብሎት መጣና ሻያት ይላት አንቺ በለስ አላት። ተናደደባት። አንቺ በለስ ከዚህ ሰዓት ጀምሮ ካንቺ ማንም ፍሬ አይብላ ያላት። ግን በምኑ ነው? አይሰማም። በአፉ እንደዚህ አላት። ማንም ካንቺ ከዚህ ሰዓት ጀምሮ ምን አይበል? ፍሬ እንዳይበላ ሄደ። አገልግሎት ሰብኮት ሲመለስ ጴጥሮስ አያት በለስቷን ደርቃለች ይላል ቃሉ ሲናገር። ከምኗ? ከስሯ። ገረመው፣ ተደነቀና አረ ጌታ ሆይ አለ። አቤት በለሲቷ ምን ቅድም የተናገርካት አለው። በለስ ከስሯ ምን ብላለች? ደርቃለች ከስሯ። ጴጥሮስ እንደዛ ሲለው ኢየሱስ ምን እንዳታውቃላችሁ? ታዲያ ምናምን ብሎታል ለሚሄደው እንደዚህ አለው። እውነት እልሃለሁ አለው፣ ሰው አለው በልቡ እግዚአብሔር እንዳለ ቢያምን በአፉ ደግሞ ያመነውን ነገር ቢናገር ይሄን ተራራ ተነቅለህ ወደ ባህር ተወርወር ቢለው ይሆንለታል አለው። ያለው ግን ሁለቱን ነገር ነው። በልብ ማመንና በአፍ ምን ማለት መመስከር። አይ ተስማሙ። በልብ ምን ማለት? በአፍ ድገና በአፍ መቼም በልብ አታወራም፣ በአፍ ግን ታምናለህ። ዛሬ ቤታችሁ ያለ በሽታ ዛሬ ይነቀል። ዛሬ ነቀልኩት በኢየሱስ አብረን በነቀው ወሲ የሆነ ቤታችሁ ያለ ሬሳ ችግር የሆነ ጌታ እንደሚነቅለው የሚያነሳው አለ። እቺን ከፈርክ ታምናላችሁ ወይ? አሁን ዛሬ ከነቢል ላይ ይሄ ነገር ድገም ተነቀል በለውስ፣ ውጣ በለውስ፣ አባር ያለ በለውስ። ከጎን ያለውን መስክርለት ሆኗል። አምነህ ከሆነ ሆኗል በሉት። ሲምፕል። የሚያስፈልገው ግን ሁለት ነገር ነው። በልብህ ካላመንክ አይሆንም። ካላመንክ በልብ ማመን እምነት የልብ ጉዳይ ነው። አፍ ግን ወሬ ያወራል። ለዚህ እኮ ጠላት ይመጣና አንተ ና ፓስተር ምሳሌ ልስጥ ማለት ጌታውን ጸጋውን ሰጠ ለብሰዋል እኮ። ጠላት ግን መጥቶ እንደዚህ ነው። አንተ ራቁተን እኮ ነህ። ራቁተን ለብሻል። እንደኔ አይደለም እሱ በጣም ብዙ ልምድ አለው ሴጣን ብሎ ሲጨርስ ምን ያደርጋል? ሳምናል። ከዛ ምን ነው የምትለው? ራቁቴን ነኝ እንዴ? ግን ምን ብለሃል? እውነታው ሌላ ነው። ሴጣን የሚለው ስሜት የሚለው ሌላ ነው። እግዚአብሔር የሚለው ይሄለ ስሜታችሁን ታዳምጡ ስል ህመም አይመጣም እያልኩ አይደለም። እዚህ ጋር ሊሸቀሸቅ ይችላል፣ እዚህ ጋር ሊል ይችላል። ነገር ግን እንደምትለው ቃሉ አለ። በመገረፉ ቁስል ምን ተብለሃል? እንደዛ የሚል ቃል አለ አይደል? በኢየሱስም አንተ ጨጓራ ወደ ስራ ትሄዳለህ። በመገረፉ ቁስል ተፈውሻለሁ። በኢየሱስም ተስማሙና አሜን በርሲ። በኢየሱስም በርሲ። ያ በርሲ። ጠላት ያስቀመጠው እግዚአብሔር ያልሰጠኝ ዛሬ ከኔ ቤት በኢየሱስም ነቅየዋለሁ። ተነቅሏል ወይ? በስሙ ስልጣን ተነቅሏል። ለዘላለም ተነቅሏል። የሰጠህ ክብር አለ፣ ያለበሰ ክብር አለ። እሱን ማውራት ልመዱ። ትዲላችሁም ሁላችንም እንላለን። ግጭግጭ አለ መኪናው ሲያረጋ አንዳንዴ ነገር ግን አፋችን አይሞትም። ጌታ ያለውን ያውጃል። ማወጄን አላቆምም። ምክንያቱም ህይወት የት ላይ አለ? ሞትስ እንዳረሱ እግዚአብሔር ደግሞ ህይወትና ሞትን በፊት አስቀምጫለሁ አለና ምንን ምረጥ አለ? ህይወትን ምረጥ አለ። ህይወትን መምረጥ ብቻ አይደለም፣ እኛ ጋር እንናገረዋለን። ቤቴ ላይ አወራዋለሁ፣ ሰፈሬ ላይ አወራዋለሁ። ይኸው ለብሰሃል ካለ ጌታ ምን ትላለህ? ለብሼዋል። ሁኔታ ባይመስልስ ለብሼዋል። ዙሪያ ባይመስልስ ለብሼዋል።
የለበሰ ሰው ለብሻለሁ በስ ዛሬ አንድ ነገር ይሆናል። በዚህ አፋችሁ ላይ የሚፈጥር የእግዚአብሔር ቃል ይገባላችኋል። የሚፈጥር የእግዚአብሔር ቃል ይገባል። አብረን በል በዚህ አንደበቴ ላይ የሚፈጥር የእግዚአብሔር ቃል ይገባል። የሆነ ጂኒ ሲመጣ ፊት ጂኒ መጣ አይደለም የምትለው ምንድነው የምትለው? አባረርኩ በማን ስም? በኢየሱስ። ከዛስ ምን ሆኗል? ይወጣል። ተባሯል። በል ተባሯል። አዎ እንዳልተፈጸመ እንዳታወሩ ብዬ ነው። በኢየሱስ ስም ይነቀል። ጌታው ንቀለው እንጂ ይነቀል። ለምን አይደለም? ሄደን ከስሩ ንቀለው። አብረን በነቀለዋለሁ ከነስሩ። ዛሬ እግዚአብሔር የሚፈጥር ቃል ሬማ የሆነ ቃል መገለጥ የሞላበት ቃል አፋችሁ ላይ ያስቀምጣል። የሚስማማ ሰው አሜን ይበል። ዕብራውያን ምዕራፍ 1:11 ጮክ ብላችሁ አንብቡልኝ። ቃሉ በአፋችሁ ሊቀመጥ ነው። አሁን ቤት እየገባ ትነቃቅላለህ። ዕብራውያን 11 ይሄን ከማንበቤ በፊት አንደኛ ዮሐንስ መልእክት ራባዣካታ ጂዴቬንቴ ክላዶንዶ አንደኛ ዮሐንስ መልእክት ምዕራፍ 3 ቶሎ ይሄድና የሚያነብልኝ የደረሰ ሰው ቁጥር 7 ጮክ በሉ እሺ። ማንም አያስታችሁ እሺ ወይ ጮክ ብትሉ ደስ ይለኛል። እሺ ሁላችሁም ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። በቃ በቂ ነው። ጮክ ብላችሁ እንጂ ብቻ ደገማስ። ስለዚህ የዲያብሎስን ስራ እንዲያፈርስ ጉባኤው ጮክ ብለ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ የተገለጠው ለምንድን ነው? የትኛውም የዲያብሎስ ስራ በኢየሱስ ይፈርሳል። እንዲገባችሁ ነው በደንብ የምጸልየው፣ እንዲገባችሁ። የዲያብሎስ ስራ ምንድን ነው? የዲያብሎስ ስራ የዲያብሎስ ስራ ምንድን ነው? በሽታ፣ ኃጢአት፣ ሞት፣ ጨለማ፣ መበጥበጥ፣ መለያየት፣ ግራ መጋባት፣ ሐዘን፣ ውንብድና፣ ጨለማ፣ ዘርዝሩት። በጣም በምድር ላይ ያሉ ዲስትራክሽኖች ሁሉ የመጡትም የሚመጡትም በባላጋራችን በዲያብሎስ ነው። ዲያብሎስ ስራ አለው። ዲያብሎስ መስራቱን አያቆምም። በየቀኑ የሰዎችን ህይወት ለማጨንገፍ ይተጋል። ስራ ቦታ ላይ፣ ቢዝነሳችሁ ላይ፣ ክርስቲያን ልቆ እንዳይወጣ፣ ጤናችሁ ላይ፣ በነገሮቻችሁ እንዳይሳካላችሁ። ጤናን ሲይዝ እኮ ኢኮኖሚ ይያዛል፣ ስራ ይያዛል፣ ቤት ይያዛል። የማይያዝ ነገር የለም። ጤና ሲያዝ፣ ጤና የተያዘ ሰው መስራት አይችልም። መስራት ይችላል እንዴ? መስራት ካልቻለ ቤተሰብ ማስተዳደር አይችልም። ጤናማ ኑሮ ሊኖር አይችልም። ነገር ግን ኢየሱስ የተገለጠው የማንን ስራ ለማፍረስ ነው? አይሰማም። የማንን ስራ? እኔ የኢየሱስ ሆኜ የዲያብሎስ ስራ በእኔ ህይወት ላይ አይቀጥልም። ተስማሚና አይቀጥልም በይስ። ጨምርና አይቀጥልም በይስ። ያፈርሰዋል በይስ። መለኮታዊ ጤንነት ትቀበላላችሁ። አይሰማም። መለኮታዊ ጤንነት ትቀበላለህ። ሰላም ትቀበላለህ። ገንዘብህ አይበላም፣ በረከትህ አይበላም። ሰናዲዎች ይመቱልሃል፣ ጨለማ ይበተንልሃል። ኧረ አሜን አሜን አሜን። የዲያብሎስን ስራ ሊያፈርስ የማን ልጅ ሊያፈርስ የተገለጠው? እቺ ልጠይቃችሁ፣ ኢየሱስ ሊያፈርስ የተገለጠው ሳያፈርሰው ነው ሄደው? አልቻለም። አቃተው፣ ደከመው፣ መስራት አቃተው፣ እጆቹ ደከሙ። ነገር ከሆነ አፍርሶታል ማለት ዛሬ ካንተ ህይወት ላይ ጠላት ያስቀመጠው የትኛውም የዲያብሎስን ስራ እግዚአብሔር ያፈርሰዋል። እግዚአብሔር ያፈርሰዋል። በኢየሱስን ያፈርሰዋል። ወንድሜ እህቴ፣ በጌታ ፍቅር ልጋብዛችሁ። ከጎናችሁ ያለው እንደዚህ በሉት፣ ዛሬ ስልጣን ተሰጥቷል በሉት። አንደበትህ በሉት የህይወትህን አቅጣጫ ሊመራ እግዚአብሔር ቀብቶታል።
ዝም እንዳትል በሉልኝ። ተናገር በሉ እስኪ አፋችሁ ላይ ስለተቀባ እንደዚህ ላላችሁ ስማ አንተ ሰይጣን በሉልኝ። የትኛውም በእኔ ህይወት ላይ ያስቀመጥከው የትኛውም የጨለማ ሴራ አብቅቷል። አይሰማም። አብቅቷል። ድገም። አብቅቷል። በኢየሱስም ገንዘባችሁ ለሕክምና አይሆንም። ደግሜ እላለሁ ገንዘብን ትበላዋለህ እንጂ ጠላት አይበላውም። ምን አሜን አትሉም? ምን ከጎን ያለ በኢየሱስም በለው ገንዘብህን በለው ትባረክበታለህ፣ ትደሰትበታለህ። ጠላት አይበላውም። ጠላት እንደዛ አለ የሚያደርገው ወጪ በወጪ ባዶ በባዶ ለምን እንደሚወጣ ራሱ አታውቅም። ለምን የወንድማችን ነገራቸው ባለፈው ነፃ ሲወጣ የሱ ታሪክ የብዙዎች ታሪክ ነው። የብዙዎች ታሪክ ዲያብሎስ የሰራው ታሪኩ ነገራቸው መጣ። ሯጭ ነው። ከፌዴሬሽን ተፈቅዶለት ማህተሙን ተመቶለት ሄደና ኤምባሲ ግባ ነገሮች አለ ሊሄድ መቶ ግቢ ሲላ ሴቷ አብረኸኝ ትተኛለህ አለች። የምትመጣው ኧረ እኔ ክርስቲያን ነኝ አልተኛም። ካልተኛ 50 ሺህ ብር አምጣ። ኧረ እንዲህ እዛ ብር የለኝም ኧረ እናቴ በል መሄድ አልፈለክም መሰለኝ ተመለስ ብላ አይቻልም። አይጸልይም ሰነፍ ክርስቲያን ወደ ቤቱ ቀረ። ሩጫውን ቀረ። ስጋ ቤት ከፍቷል እዚህ 2-3 ቦታ። አንዱ ሲዘጋ ምንድን ነው የሚዘጋው አይልም። አጎቱ አለ እሺ እንትን መንፈስ ያለበት ወካ ቤስት ፍሬንድ ይሰራበታል በየቀኑ። ሁለተኛው ስጋ ቤት ተዘጋ። ሶስተኛው ባዶ። ጤናው ላይ በቃ ይሁሉ ከተበላብኝማ በቃ ሚስት ላግባ እስቲ ቶሎ ብዬ ሚስት ሊያገባ ሲሊያው አጎቱ መጥቶ እኔ ነኝ ቀለበት ምገዛልህ ያለ። እሺ እዛጋ ወድሻለሁ አርግላት ስለ ልክ ሲያረግላት የዛ በጥፊ በቦክስ ሰው ድብድብ። የሰርጉ ቀን ቤቱ ፈረሰ። ይሄን ሁሉ የሚሰራው ስሙ ማን ነው የሚባለው? አይሰማም። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ አይሰማም። እየጮክ ተናገረ። ተገለጠ በይስ ኢየሱስ ተገልጧል በይስ የማንን ስራ ሊያፈርስ? ይኸው ሺህ ይስሩ እልፍ ይስሩብህ። ለምን ተሰልፈው አይመጡም? ከነሱ ጋር ካለው ይልቅ አረ ጉባኤው ዝም አለ። ከነሱ ጋር ካለው ይልቅ ከኔ ጋር ብቻ እንዳትል በእኔ ውስጥ ያለው አብሮኝ ያለው አምላኬ ጌታዬ የሚረዳኝ ኤልሻዳዩ ታላቅ ነው። እርሱም ደግሞ እግዚአብሔር ነው። ልጁን ደግሞ ልኮልሃል። የላከልህ የማንን ስራ ሊያፈርስ ነው? እስከ ዛሬ አብሮ የቆየ የዲያብሎስ ስራ እግዚአብሔር ዛሬ ገለብጠዋል። አብረኝ ከአንደበትህ ቃል ይውጣ። ገለበጥኩት መልስ በኢየሱስ ስም። በስቲ መዘግየትን ገለበጥ ነው። ጭንገፋን ገለበጥ ነው። እርግማንን ገለበጥ ነው። ስልምናን ገለበጥ ነው። የትኛውንም ሟርት ገለበጥ ነው በኢየሱስ። ወደ እምነት እንሂድ። 11 ዕብራውያን 11 ጮክ ብላችሁ አንብቡልኝ። ቁጥር 1 10 ደቂቃ አለችኝ ጨርሻለሁ። ጉባኤው በሙሉ ከፓስተር ጋር አብራችሁ አንብቡልኝ። 1-3 ጀምሩ። እምነት ተስፋ ስለምናደርገው ነገር ምን የሚያስረግጥ። እኔ አሁን መሃን ነኝ። እግዚአብሔር እንደ አብርሃም መጥቶ ልጅ ሰጣለሁ ጌታ ያውቃል ካለ እድሜ እንደዚህ ያልኩት በጣም ጌታ ልጅ ሰጣለሁ ካለ ይሰጣል። እምነት ተስፋ ስለሰጠኝ ነገር እርግጠኛ የሚያደርግልኝ መለኮታዊ ኃይል ነው። እኔ ጋር ነው ያለው። የለኝም እንዳትል በውስጣችሁ ቅንጣት አለ፣ የሰናፍጭ ቅንጣት። እሷ ደግሞ ተራራ ታፈርሳለች። እሺ እምነት አለኝ በሮሲ ቀጥል። አንብቡልኝ የቀረው የማናየውን ነገር የሚያስረዳ ነው። ከዛስ ጨርሻለሁ። ለሽማግሌዎች የተመሰከረላቸው፣ ለአባቶች ለነ አብርሃም፣ ለሌሎችም ታላላቅ እግዚአብሔር የእምነት ሰዎች የተመሰከረላቸው በዚህ ነው። ቀጥሉ።
ዓለማት ሁሉ ሮባዜ ከቴሌፎ ዓለማት ሁሉ በማን ቃል? ጉባኤው እየተከተለኝ እንደሆነ ማወቅ ፈልጋለሁ። በደንብ አንበቡ ሊድገሙን ዓለማት ከሚሉት ሁሉ ሃሌሉያ። ተነሱ እስቲ። ይሄ ወንበር የተዘጋጀው በእግዚአብሔር ቃል ነው። ዞሮ ዞሮ ወንበሩ የመጣው ከጭቃ ወይ ከድንጋይ ቀልጦ ምናምን የሰራው እነዚህ ሁሉ የሰሩበት እና ፓስተኞች ፍጥረት ናቸው ማለት ባህር፣ ውሃ፣ አፈር፣ ሰማይ፣ ምድር፣ ብርሃን፣ ፀሐይ፣ ጨረቃ፣ ከዋክብት የምታያቸው፣ የምትዳስሷቸው፣ የምትጨበጧቸው በአይናችሁ ፊዚካሊ ተች የሚደረጉ ዓለማት ደግሞ ተች የማይደረጉ ስፒሪቹዋል ዓለማት ሁሉ እያንዳንዱ ዓለም የተሰራው መጀመሪያ ከማን ነው? ከየትኛው ኮስሞስ ነው? ከየትኛው ዓለም ነው? ከየትኛው ዓለም ነው? ይሄን በደንብ እርግጠኞች ሁኑ። ይሄ የምታዩት ነገር ሁሉ የመጣው ከዛ ከማናየው ዓለም ነው። ደግሜ እላለሁ፣ ይሄ የምንጨብጠው ነገር ሁሉ የተሰራው ከየትኛው ዓለም ነው? ከማናየው ዓለም። ለዚህ ነው ዘፍጥረት ምዕራፍ አንድ ላይ ሲናገር ብርሃን ይሁን አለ ይላል። አለ ይላል በአፉ ነው። ብርሃን ይሁን አለ፣ ብርሃንም ሆነ። አሜን። ውሃ ይከፈል፣ ባህር የብስ ይልቀቅ፣ ባህር ይላል። ግመሎች ይፈጠሩ፣ ድኩላ፣ ተኩላ፣ ቀበሮ፣ ቀይ ቀበሮ፣ ቢጫ ቀበሮ ይፈጠሩ አለ። ከዛስ ምን አሉ? ተፈጠሩ። ዳክዬ፣ ጭልፊት፣ ጩሉሌ፣ ጋጋኖ ተራ በተራ ባይጠራቸውም ሁሉንም ጠርቷቸዋል። በምድር የሚበሩ፣ በሰማይ የሚበሩ፣ በምድር የሚሽከረከሩ፣ የሚራመዱ፣ የሚርመሰመሱት ሁሉ በምድር ምን ይበሉ? ይፈጠሩ አለ። ወዲያው ምን አሉ? ተፈጠሩ። ብርሃን ይሁን፣ ብርሃን። ጨለማ ከብርሃን ጋር ይከፈል፣ ሆነ። እያንዳንዱ የሆኑት ግን ከዚህ ከምናየው ዓለም አይደለም። ባለቤታቸው ሰማይ ያለው የማናየው አምላካችን ነው እንጂ ፍጥረታዊ የሰራቸው ሰው የለም። ይሄን የምታዩት ነገር ሁሉ ከየትኛው ዓለም? ከዛኛው ዓለም ነው የመጣው፣ ከማናየው ከእግዚአብሔር ዓለም። ከእግዚአብሔር ዓለም ከመጣ አሁንም ዛሬ ባንተ ሕይወት ላይ ያለው ነገር ሁሉ ከእግዚአብሔር ዓለም ከእንደገና ይፈጠራል፣ ከእንደገና ይወለዳል። እግዚአብሔር ይጥራው እንጂ ባንተ ሕይወት ላይ ይመጣል። ንገር ተጎን ያለው እግዚአብሔር ይጥራው እንጂ መልስ ባንተ ሕይወት ላይ አዲስ ነገር ይሆናል። አሜን። እሺ ቀጥሉ። ሌላም ቢሆን ከቆማችሁበት ኖ ደግማችሁ ያልኩት ከቁጥር አንድ ጀምሮ እኔ ላንብበው። እምነት ተስፋ ስለምናደርገው ነገር የሚያስረግጥልን የማናየውን ነገር የሚያስረዳ ነው። ለሽማግሌዎች የተመሰከረችው በዚህ ዓለሞች በእግዚአብሔር ምን ድገሙና ምን ጮክ በላ ምን በእግዚአብሔር ቃል አብራችሁ በሉ። ዓለሞች በሉ በእግዚአብሔር ቃል ተፈጥረዋል። ስሙኝ፣ ዓለሞች በማን ቃል? አይሰማም። ወይኔ ጮክ ብላችሁ ትላላችሁ። ዓለሞች በእግዚአብሔር ቃል ተፈጥረዋል። ተናገሩ። ይሄ ዓለም በሉ በምን? በየትኛው ቃል? በየትኛው ቃል? ምን ተብሏል? ዛሬም የእናንተ ነገር በቃሉ ይፈጠራል። በቃሉ ይፈጠራል። እግዚአብሔር ቃል በአፉ ላይ ያስቀምጣል። የሚስማማ አሜን በሉ። ከጎን ያለውን ሰው ረሰው ጭብጥ እሳት የሚያገኘው ሰው አለ። ጨብጦና እንደዚህ በለው፣ በኢየሱስ ስም በለው። ዛሬ በለው የመጣበት ነገር በእግዚአብሔር ቃል ይፈጠራል። ታምራት ይሆንልሃል። በኢየሱስ ስም በለው። ሲነካቸው ያለ በኢየሱስ ስም በለው። ዛሬ እግዚአብሔር በቃሉ የሞተውን ነገር ይሄን ያስነሳዋል። አክቹአሊ ባይሞትም ባይፈጠርም ባይኖርም ዛሬ ግን ቃሉ ይጠራዋል። አካል ለብሶ ይመጣል። የሆኑ የሚጠሩ ነገሮች አሉ። አማያ ላይ ግን የሚጠራ ነገር የለም እንደ በሉት። የለም ወይ የሆነ የዘገየብን ነገር በቃሉ ተጠርቶ ይመጣል። አንድ ጊዜ አቤት እያለ ይመጣል። አይሰማም። አቤት እያለ ይመጣል። አለ በኢየሱስ ስም። ነገር ፓስተርዬ ከጎን ያለው ነገር ዛሬ በሉት የሚጠራ ክብር አለ። የሆነ ነገር ግን በሉት እግዚአብሔር በቃሉ
አካል አልብሶት ይመጣል። አልዓዛር እንደመጣ እኮ አልዓዛር እንደመጣ አልዓዛር አለው ናውጣ ብድግ ብሎ ነግራችኋለሁ። ዛሬ እንደ አልዓዛር የሚጠራው ነገር አለ። ገደለኝ ብትቀበል ይጠራልሃል። ወይ ደግሞ ደግነቱ ጌታ በዚህ አፍ ላይ ነው ቃሉን ቁጭ የሚያደርገው። አንተ ራሱ ነገር ከጎን አንተ ራሱ ትጠራዋለህ ብሉት። ቃሉን ጠቅሰህ ትጠራዋለህ። አካል ለብሶ ይመጣል። ምን ነው በኢየሱስ ስም ጤናህን ትጠራዋለህ። ሰላም፣ በረከትህን፣ ታምራትህን፣ አገልግሎትህን፣ መንፈሳዊ በረከትህን፣ ያ የታመመው ወንድምህን፣ ያ አሻፈረኝ የሚለው ወንድምህን፣ ያ አመፀኛው እህትሽን ትጠሪያለሽ። ይመጣል። ካታቱ ውባዘከቴሌባ ዘላባ ጠራዋለሁ በል ተናገር። በቃሉ በልሽ አካል ለብሶ ይመጣል። ምን ነው አሁን ወደ እኔ ጋር እጃችሁ ከፍ አድርጉ። አፋችሁ የተቀባ ይሁን፣ ደግሜ የተቀባ ይሁን። አብራችሁኝ በሉ። ጌታ ሆይ በሉ። ስንፍና እንዳላወራ እኔ ባሪያህን እርዳኝ። ልሞት ነው እንዳልል፣ ልጠፋ ነው እንዳልል፣ ልሰቃይ ነው እንዳልል፣ የኔ ነገር አበቃ እንዳልል፣ ተፈጸመ እንዳልል፣ በቃ እንዳልል፣ ነገር ግን መጥራት እንድችል። ለዚህ ነው ቃሉ ሲናገር ኦ ማይ ጋድ ሩጥና አንብብልኝ ሮሜ ምዕራፍ 4 ላይ ስሙ። እቺን ነገር እንዳያመልጥሽ። እሳት እያለፈ ነው። እግዚአብሔር የሚነካቸው ይነካቸዋል። ኃይሉ ያገኝሻል። እና ካዙካ ታላፋ ሪሌተከ ቬንታ ፕራታ የሚጠራው ነገር አለ ቤትሽ ላይ ይጠራዋል ጌታ ደግሞ ጌታ አባትህ ድንቅ አይደለ? አብርሃም አባትህ ደግሞ እንደ አባቱ እንደ እግዚአብሔር በጣም የሚታመን ሰው እንደነበረ ሮሜ 4 ምን እንደሚለው የሌለውን ነገር እንዳለ አድርጎ በሚጠራ ኦ ማይ ጋድ ላንብብላችሁ አልደረሱም መሰለኝ። እኔ ላንብብላችሁ። ስሙ እንደዚህ ይላል አካዜድ ሌቨንት የፕራታላባያ ራካዜን ታፕራታ ካባያ ከ16 ጀምሮ አነባዋለሁ። ስለዚህ ሕግ ብቻ ሳይሆን ለአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተሰጠው ተስፋ ቃል እንዲጸና እንደ ጸጋው ይሆን ዘንድ በእምነት ነው። እርሱ አባታችን አብርሃም ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ አያካቱሩ ለሙታን ሕይወት የሚሰጥ እግዚአብሔር ከኛ ጋር አለ። ምን ነው አሜን ብትይ ለሙታን ምንን ሕይወትን በሚሰጥ ሃሌሉያ የሌለውን ነገር እንዳለ አድርጎ በሚጠራ ቆይ ስሙኝ። ይሄ አሁን እሺ ለምሳሌ ነው። ጆሮ የለኝም እንዴ? እንደዚህ ነው፣ ድፍን ነው። የለም እኮ ጆሮ። አሁን አብርሃም ያደረገውን ነው የምንረሳው። አሁን አብርሃም ያደረገው ጆሮ የለኝም እኮ። አሁን ጆሮ የሌለው ሰው ጆሮ አለኝ ያልክ ባወራ ምንድን ነው የምትለው? አንተ ሁለቱም ጆሮ እኮ አለኝ፣ ሁለቱም ጆሮ እኮ ትላልቅ ጆሮ እኮ ያለኝ ብለህ አንዱ የለም ነው እያየኸኝ ፍጥጥ ብለህ እያየኸኝ የለኝም እኮ የለም ነው ትለኛል። እኔ ግን እንዳለኝ ነው የማውቀው፣ ምክንያቱም በነፈሳለ ላይ እንደዚህ ነው ጆሮ ሰጥቶኛል። የለም እኮ እንደዚህ። ለዚህ አብርሃም ልጅ የለውም መውለድ እንደማይችል ያውቃል። የለም ማህፀኗ የለም፣ ሳራ ደክማለች፣ ሁሉም ባዶ ነው። ነገር ግን ልጅ አለኝ፣ ወልዳለሁ፣ ዘሬ ብዙ ነው። የሌለውን ነገር እንዳለ አድርጎ ይጠራዋል። ዛሬ የሌለ ነገር አለ ቤትሽ ላይ፣ ዛሬ አለ ብለህ ትጠራዋለህ። የጠራኸው ሰተት ብሎ ቤት ይመጣ፣ ቤትሽ ይመጣ። ምን ነው አሜን ብትል እሳለ የሌለውን ነገር እንዳለ አድርጌ እንደ አባቴ አብርሃም እጠራዋለሁ። ጤና የለም፣ ጤነኛ ነኝ። ችግር አለ፣ ሰላም ነው ቤቴ። ያቺ ሴት አይታችኋታል? የሞተ ልጅ አስቀምጣ ምንድነው ምን ነካሽ ብሏት፣ እኛ ብንሆን እንደዚህ ነው። ምን ነው ቤቴ እሷ ግን ሰላም ነው። ምን ወሻለ ሰላም ነው። ተፈጥሮ የለም ሰላም ነው። ልጅስ ኧረ በደንብ ሰላም ነው። ነገር ግን ምን አለ እንዳለችው የአፏን ፍሬ ብልጥ ዛሬም ብልጥ ታደርጋለች። ተስማሚ ትበያለሽ። የሚሰማኝ ሰው እፈልጋለሁ እባካችሁ። መንፈስ ቅዱስ እየጮኸ ነው ይላል። የሆነ ነገር ቀንበር ዛሬ ከቤት ይሰበራል። ዛሬ ከቤት ይሰበራል። እጥረት ይሰበራል። ጨለማ ይሰበራል። የሞተው ነገር ይነሳል።
ላንብብላችሁና ልጨርስ። እንደዚህ ነው ለብዙ አሕዛብ አባት አደረኩ ተብሎ እንደተጻፈ ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ ፊት እሱ የሁላችን አባት ነው። የሌለውን ነገር ምን እያለ አለ? አንተ ማን ነው? ኖ አንደታችን መስክራለች። እዚህ ቪዲዮ ራሱ ዩቲዩብ ላይ ለቀቄዋለሁ፣ ሄዳችሁ እዩ። የላትም ማህፀን የለም። ከዛ ስመጣን ደግሞ ኢየሱስ ጸልይ ስትለኝ እኔ ደግሞ ዝም ብዬ ትንቢት ላምጣኩና በኢየሱስ ስም ጌታ ሴት ልጅ ይሰጥሻል አልኩ እንጂ ሴት ልጅ ነው የሚሰጥሽ ብዬ ራዳም ሴት ልጅ ትወልጃለሽ አልኳት። አረ እግዚአብሔር ሰው እኔ ፓስፖርት ላይ ጸልይ ውጪ መሄድ ነው ፈልገው አለችኝ። አይ እኔ ጌታ ሴት ልጅ ይሰጥሽ ነው የማይዋለ አለችና እኔ እኮ ቆርጠው ተውታለች እና የሆነ ፍሬ የሚያቆርጠው እንዲህ እንትኑ እሱም ቆርጠው ተውታል። ማህፀኗ ግን አለ። እኔ ጌታ ያለ ይሰጥሻለሁ ነው ትቀበያለሽ። የሚቀጥለው አመት ላይ ሴት ልጇን እዛ በቅ ሴት ልጇን የሚገርመኝ ደገመች ወንድ ልጅ። ለእግዚአብሔር ምን የሚሳነው ነገር አለ? የሞተውን ነገር ወደ ህይወት ይቀይራል፣ ወደ ህይወት ይለውጠዋል። ንገር ተጎናል የሞተውን በሉስ እንዳለ በሚጠራ በአባቱ በእግዚአብሔር ዛሬ የምታምን ከሆነ በአንተ ነገር ላይ የሞተ የሚባል የለም። ንገረው የለም። ትገምና የለም። የሞተውን ዛሬ ትንሣኤ ይሰጠዋል፣ አካል ይሰጠዋል፣ መነሳት ይጀምራል፣ ማደግ ይጀምራል። ዓይንህ ያየዋል። ከእምነት ቀጥሎ የሚመጣው ማየት ነው። ለብዙዎቻችሁ ነግራችኋል፣ ታያላችሁ። ማየት ይቻላል። ዛሬ የምትጠራበትን ቃል እግዚአብሔር አፋችሁ ላይ ያስቀምጣል። አብረሽኝ አሜን በኢየሱስ የምትጠሪበትን ቃል ይሰጥሻል በኢየሱስ። የለም እንዳትል አባቴ አብርሃም የለም አላለም፣ የሞተ ነው አላለም። የሌለውን ነገር እንዳለ አድርጎ ቆጥሮ አለ። ልጅ አለን አለ እውነትን ነው አለ። በደንብ ስንት ነው ያለ? እልፍ ነው። የት አሉ? ቀና ብለህ ተመልከት ከፈለክ ከዋክብቶችን ዘሮቼ እንደዚህ ናቸው። የት አለ ማስረጃ? ጎንበስ ብለህ ትንቢት ሰምቻለሁ። አሸዋውን ተመልከት። ዘሮቼ መቆጠር አይችሉም፣ ግን የለም እኮ አመነ፣ ጽድቅ ሆኖ ተቆጠረለት። የሚቀጥለው ዘመን ላይ ይስሐቅን ዱብ አደረገ። ከዛስ ከይስሐቅ ቀጥሎ እንትና መጣና ኢየሱስ ዱብ አለ። በኢየሱስ አማካኝነት እኛን ሁሉ ጥቅልል አደረገና የአብርሃም ልጆች ዛሬ እኛን ልጆቹ ምልክቶች ናቸው፣ የእምነት ውጤቶች ናቸው፣ የእምነት ውጤቶች ናቸው። አብርሃም አምኖ ነው እናንተን ያገኘው። የሚስማማ አሜን በል። ዛሬ አንተም ታምናለህ፣ ዘሮችን ትወርሳለህ፣ ትውልድን ትወርሳለህ፣ ብዙ ኃያላን ትወልዳለህ። ነገር አካል ለብሶ ይነሳል በኢየሱስ። ክብር ለእግዚአብሔር ይስጥ። እንጸልይ። ላታካማት የሌቨንት ይፍራታል። የሰማነውን ቃል በልቦናችን ያሳድርልን። ዛሬ የጸሎት ቀን ነው። ለሁሉም ጸልያለሁ። ሰሞኑን አልጸለይኩም። ስለዚህ የጸሎት ጊዜም ስላለ ቶሎ እንጸልያለን። እመኑ ብቻ እንጂ አትፍሩ። የሰሙት ቃል ከሰሚዎች ጋር በእምነት ይዋሃድ፣ ይጥቀማቸው፣ ተአምራት ያገኛቸው። ባሉበት ስፍራ ሰዓትህ ክብርህ ይሙላቸው። የጸጋህ ጉልበት ያገኛቸው። የተቀበሉ ናቸው፣ የሆነላቸው ናቸው። ዘራቸው የበዛ ነው። የአፋቸውን ፍሬ ይወርሳሉ። ተአምራት ይሆንላቸዋል። ስላደረክላቸው መልካም ነገር ሁሉ አመሰግናለሁ በኢየሱስ ክርስቶስ ስም አሜን። ክብር ለስሙ ይሁን።